መተናል በድጋሚ አብራችሁኝ እኮ ሲዝኑ ነው ላይ እየተካፈላችሁ ነው ጋይስ። ዩት ዛፎቹ ያማምሩ። ይሄ እንደዚህ ይመስላል ቃሉ። ይሄ ነው እኛ ዊንድ ሺልድ የምንጠቀመው ቢካዝ ይሄኛውን ካልሆነ ውሃ ምን አሁን ኢትዮጵያ ውሃ ይደረጋል አይደል? ጠዋት እየተነሳን እየቀዳምና ግን ውሃ ካደረግንበት እንትን ይላል። አሁን ወደቀ። መተናል በድጋሚ በአዲስ ቪዲዮ ጋይስ ተከስተናል ይላል። ተዴ ደግሞ የሆነች መንገድ ላይ የሆነ ስራ ነው አክቹሊ አሞልኪኝ እና ስራ እየሰራው ነበርና ለምን በዚህ አላሳያቸውም? አንዳንድ ነገሮች ይመጡልኛል ጋይስ። እኔ አሁን ችግሬ ምንድነው መኪና እየቀያየርኩ ስለሚይዝ ሌላኛው መኪና ውስጥ ነው እንትን ያለው what is it called እንትን ካሜራ ያለውና በስልኬ ነው እየቀረስኩላችሁ ያለሁት። በጣም እየጮኩ ማወራው ድምፁ እንዲሰማ ብዬ ነው እና ጋይስ እያልኳችሁ ያለሁት today emission test like emission ማለት ይሄ በየመኪናው I think እዚህ ሀገር የሚባለው 10 years ነው if it's like I don't know close to 5 years ወይ 10 አመት ይሆናል I'm not sure እሱን በጣም አጣርቼ እንትን እላችኋለሁ። ግን ምን ያደርጋሉ መሰላችሁ ጋይስ they will see መኪናውን emission test ይባላል። so መኪናውን ትሄዱና emission ቴስት ታደርጋላችሁ። so emission ማለት they will see the car ምን እንደሆነ ጎማውን ቼክ ያደርጉታል እየተነዳ የሆነ ነገር ከዛ ከፊትም የሆነ ብረት ያስቀምጡበትና አሳያችኋለሁ አሁን ስለመመለስ because ምን አሉኝ አሁን እንዴ ለምን አልሰራላችሁም ይሄንን ቪዲዮ ምናምን ብዬ ነው because ምን አሉኝ አሁን when there እዛ ነበርኩኝና ከዛ እኔ በቃ ጨራርሼ በቃ ፏብዬ ወረቀት ልቀበል ስል they said ወድቃል I was like why they said ይሄ እንትኑ የጋዝ ሆልደር እቺ ጋዝ መቀዱባት አለች በራ መከፍቷትና ገሷ ካፓ you have to change it አለኝ። ይሁን ነበር ብቻ it says over ይሄኛው ወረቀት አለ የሚሰጧችሁ it says over all result fail ይላል emission ይላል equipment inspection fail ምን ይላል ከዛ የወደቀበት እንትን ጋዝ ካፓሲቲ ምናምኑ እንትን ነው ፌል ይላል እዚህ ጋር እና ይሰጧቸዋል ወረቀቱ እና ፌል ይላል። አሁን እዛ ድጋሚ እየተመለስኩ ነው ላሰራው ማለት ነው። እና ኢትዮጵያ ካለው ጋር ትዝ ብሎኝ እና I talked to my friend እዛ እንትኔን ወንድሜን አውርቼው he told me ምናምን ሻወርቱ አልይ ይነገረኝና he said ምን አለ ቦሎ ኢትዮጵያ ቦሎ የሚባለው ማለት ነው ቦሎ የሚባለው ነው እና የሱ መኪና ስራሉት ምናምን he told me እንዴት እንደሚደረግ እና አንዳንድ ነገሮችንም ሰርች ሳደርግ የሰማሁት ቪዲዮ ታውቃላችሁ they will say like ራሱ ይሄው ለምሳሌ ምንድነው ሊብሬ ማለት ያው ታይትል ማለት ነው the same with title እና በጣም ኢትዮጵያ በቃ ደስ ከሚል ሀገር ከመሆኑ ብዛት like ደስ I know it's ህገወጥ የሆነ ነገር ነው ሙስና ነው ምናምን ግን በጣም ከሚያስቃችሁ ነገር በብዛት በሪልና አሁን ለምሳሌ ምንድነው ላይስ አሁን እዚህ ሀገር ታይትል ላይ አሁን ለምሳሌ ኢሚሽን ስለ ኢሚሽኑን ጨርስ መጀመሪያ ሶ ኢሚሽን እየሰራችሁ እውስ ቼክ ኢንጂን ላይት ማለት የምንመጣው የምልክት ባለቻርነን እቺ የኢንጂን ምልክት እሷ መታ ሶ ዩ ካን እዚህ መታችሁ ወይ በቃ የሆነ ቦታ ሄዳችሁ ዲለርሺፕ ምናምን እንትን ያላቸው መተው ያጠፉታል በቃ ፕሬስ አድርገው ምናምን ያጠፉት ይችላሉ። ግን እነሱ ሌላ ኮምፒውተር አላቸው የሚሰኩበት ማለት ነው እዛ ታች ሰክተው they will bring it like ያቃሉ እንደጠፋ ምናምን ያቆታሉ። ሶ ምን ይላሉ ቼክ ኢንጂን ላይቱ ከጠፋ ራሱ ተስተካክሎ ተሰርቶ ከጠፋ ራሱ you have to drive ለ50 ማይል ምናምን ከዛ ከ50 ማይል በኋላ ነው ፊክስ የሚሆነው ምናምን ይላል። እና ጋይስ የተመልሼ መጥቻለሁ። ሶ ይሄ ፌል ያሉኝን ማለት ነው ኢሚሽኔን ከሰው ጋር ሆኜ I'm going to እሱ እንትን ነው መኪና ምናምን ይሰራ ሰው ነው የጋዝ ካፑን ሶ ከዛ እዚህ ድረስ የላኩኝ ጋዝ ካፑን ጥላል ብለው you know that yeah because I came like I drive like 20 minutes only yeah. for the small things small things a small thing only cup one no swana why they say that like that because he check one machine if the air go out no good for the car it's not good for the car no maybe so sometimes they come check engine something like that reason oh okay they keep the air inside the car when he need it they open and they go out oh so it doesn't have to have like air or something yeah no you know the gas making air gas making air so the gas cap they have another system they making when it's very full they open a little bit and they go out a little bit and they stop sometimes when he need it they go open they close so maybe now it's open the gas air is gone they're making evaporation evaporation so to change it you have to get a new
gas like new gas cap. Yeah. Yeah, they have the machine. You see, they put something is air. The one There is they put something. they put something is air. If the air they stay the air, it's good. If the air is loose, the gas cap is no good. Okay. So guys, እዚህ መጣንና ጋስ ታንኩ እኔም እኮ በዚህ ላሳያችሁ ብዬ ነው ምን እየተፈጠረ እንደሆነና ጋስ ካምፕ ሆናል። So guys, እዚህ ገባን። ኮመርሻል ይባላል ጋይስ። የኮመርሻል አውቶ እዚህ ነው የሚገዙት በካምፓኒ ምናምን ሲኖራችሁ አውቶ ዙር ነው። እዚህ ጋር እቃ ምናምን መግዛት ትችላላችሁ፣ ግን እንደዚህ ኮመርሻል አለ። እዚህ የመኪና እቃ የምታጡት ነገር የለም ጋይስ፣ ሁሉም አለ። ይኸው ላሳያችሁ ከፈለጋችሁ ባትሪ ከፈለጋችሁ እዚህ ጋር ስፒከር አይነት አለ፣ ኬብል፣ የስፒከር ስክሪን ምናምን በቃ ሁሉም ነገር አለ እዚህ። ይኸው እዚህ ጋር ኩላንት ኩላንት ጋይስ፣ ይሄ ውሃ ትጠቀሙ። ኩላንት ሳይሆን እንትን ነው እንጂ ምንድን ነው የዊንድ ሽልድ ሰው እኛ ጋር ይሄ ነው። እኛ ጋር ግን ባይዘው ያችልም። ይኸው አያችሁት ጋይስ፣ የፈለጋችሁትን ትንሽ ዙም አድርጋችሁ ይታያችሁ። ይሄ እንደዚህ ይመስላል። በቃ ይሄ ነው እኛ ዊንድ ሽልድ የምንጠቀመው። ቢካዝ ይሄኛውን ካልሆነ ውሃ ምን አሁን ኢትዮጵያ ውሃ ይደረጋል አይደል? ጠዋት እየተነሳን እየቀዳምና ግን ውሃ ካደረግንበት እንትን ይላል፣ በረዶ ስለሚሆን ይደርቅና ሙሉ ውስጥ ያለው ነገር ነው የምታነሱት። ይሄ ሶፍት ማመጠራረግ ማጸዳጃ ምናምን ሳሙኖ ሻይን ማድረጊያ ምናምን አለች እዚህ የምታረጉት። እና ጋይስ ይሄን ይመስላል ነው እና እንደዚህ ነው ጋይስ፣ ይሄን ይመስላል ያያችሁት ነገር። ሶ እንደዚህም ተብሎ ኢሚሽን ትመለሳላችሁ። ላይክ እናንተ ጋር ቦሎ እንደሚባለው ማለት ኢትዮጵያ ቦሎ ነው የምንለው፣ እዚህ ኢሚሽን። ሶ ፌል አሉኝ። ፌል ያሉኝ ወረቀት ሲመለስ ዴሲድ የካፕ ሆልደሩን ቀይር ነው ነበር ያሉት። አሁን ካፕ ሆልደሩን ቀይሬ ተመልሼ አውቆቴ ብቻ ከባሩና ጋይስ ሰብስክራይብ ላይ ኮሜንት ያደርጋችሁ ጀማውን እያበዛ ነው እንሂድ እና ቅድም ያልኳችሁ ነገር ላይክ አይ ኖ አይ አንደርስታንድ እንትኑ ባድ እንደሆነ ግን ምን ይላሉ መሰላችሁ? በሊብሬ ማለት እንትን ማለት በታይትል እና በሊብሬ አሁን ታይትሉ ላይ ፌክ ይሰራል ኢትዮጵያ። ላይክ እንደዚህ ተብሎ ይጻፋል። ይሄ ፕራይስ this amount ፕራይስ አሁን ለምሳሌ ፕራይስ ሳይሆን ምንድነው ማይሌጁ ይጻፋል። ከማይሌጁ ቀጥሎ ደግሞ ዓመተ ምህረቱ ይጻፋል። ከዛ ደግሞ ሲል መኪናው አሁን ለምሳሌ ቪትስ እና ቪትስ 1999 የሆነች መኪና ቪትስ ብናይና ቼክ ሰርች አድርገው ሰርች ስታደርገው 1999 ነው የሚለው እንዴ ኮንፊስ ላይ። እዛ ላይ ግን ታይትሉ ላይ ስታይ ደግሞ 2001 ይላል እና ይጎና ኮንፊስ ላይ ምንድን ነው እየተፈጠረ ያለው ነው ብለህ እንትን ትላለህ። ምንድን ነው እየተፈጠረ ያለው ብለህ ታስባለህ። ከዛ ኮንፊስ ትሆናለህ እና ይሄውን ሊቀይረው ነው። So I don't need this thing? We don't need it? No, I can take it. Look, see over here what happened. What does... You see, they told you. Visual graphic mean not? No, it's not that. They told you where he. Okay. You see? Evaporation. But this is not English. No, Spanish. No, it's English. Oh. The other side, they have English. Oh, this side? Oh. Yeah, this side. It says high quality seal to prevent evaporation of fuel. Okay. And designed with proper pressure and vacuum removal. Independent test indicator certified to pass all emission controls. እና ብቻ ጋይስ ጨራረስን። ይኸው እዚህ ነው ያለ ነው። ባለፈው እንዳልኳችሁ ብዙ መኪና የሚሰራበት ኮፓክስ የሚባለው አካባቢ ነው እንዳለ። እንደዚህ ደግሞ ሰፈሩ እንትን ያለ ነው። ዛሬ ወይዘሩ በጣም ቅዝቅዝ ያለ ነው። አይስ ፋጊ today በጣም What is foggy? the weather
cold, yeah? No, it's coming snow. It's coming snow? Yeah. I don't like it now. We want to get outside. I'm telling them like in Ethiopia, back home, you know that there is it's called like emission called, it says like bolo. Yeah. And you can do fake. What? The paper, you can do like fake. So you don't have to go there. Yeah, I know. But here, it's crazy. No, you have to, everything has to be straight. Yeah, straight, everything. If something go not straight. What about there? In Mexico? Yeah, the same in Ethiopia. Okay, we go. Alright, thank you, Papa. እና ቀየረልኝ ይሄው ፋፋ አድርጌ ሻወራቱ ፋፋ አድርጌ ባንድ በቀላል ነው ፓፓ ቴንክ ዩ ቀየረልኝ እቺ እኮ የጋዝ እንትን አኮች ፋና አረገልኝ ቴንክ ዩ እሺ እና ጋይስ መኪና ውስጥ ገባሁ አሁን ቶሎ መሄድ አለብኝ ከዛ አፖይንትመንት የለኝም ግን ዴምቪ መጨረስ ስላለብኝ እና ምን ተፈጠረ እንደዛ ነው እላችኋለሁ እና በ1999 የተሰራው መኪና በምን ይባላል ማኑፋክቸር የተደረገው በ1990 ነው እና የወረቀቱ ላይ ደግሞ ፌክ ነው 2021 በወረቀቱ 2021 በማኑፋክቸር ምናምን ተብሎ ይጠባላል ስሪት ምናምን ገባችሁ ያን ያህል እንትን ነው እዚህ አባይ እንደዛ ልታረቅ ቀርቶ ይሄ የመኪና ማይሌጅ አለ አይደል ማይሌጅ ማለት ይሄ ኪሎ ሜትር ፐር ሃወር ምናምን ሄዶ ማይል የሚጻፍበት እሱ ማይል በጣም ብዙ ሄዳችሁ እና ለመቀየር ከሞከራችሁ ተበላ ፓፓ እና ጋይስ እንደዛ ነው እላችኋለሁ አንተ ፎቶ እንዴት እንደሚያምር በኢየሱስ ስም ብቻ ያልኳችሁት ነገር ምንድነው አንተ ቆይ ማሳላሳይ ባልፎ ራሱ ይደብረኛል አሁን ይሄ ፎል ሲዝን እያለቀ ነው በርዱ እየገባ ነው በዝ አብራችሁኝ እኮ ሲዝኑን ላይ እየተካፈላችሁ ነው ጋይስ በጣም አመሰግናለሁ የፒስ ብያለሁ ዩት ዛፎቹ ያማምሩ እዚህ ጋር ተመደሃን ያለ ጽድት ያለ ይሄ በጣም ክሊን እና እንዳልኩት ነው what I was saying እንትን አረ ወይኔ በዚህ ውበት ላብድ ነው ይሄ ቀይ ሲሆን ምናምን ዩት ጋይስ በእናታችሁ እና አሁን ጋዝ ካፑን የተባልኩት ጋዝ ካፕ ነበር ጋዝ ካፑን አስቀይሬ እየተመለስኩ ነው እና ይሄንንም አይነት አጋጣሚዎች ሊያጋጥማችሁ ይችላል እና የማታውቁት ከሆነ እንዳትጋቡ ብዬ ነው እየሰራሁላችሁ ያለሁት እና ብቻ እና የኢትዮጵያውንም ስናወራ እንደዚህ ላይክ በታይትል ላይ ምናምን የሚሰሩት እንትኖች እዚህ እንደዛ ነገር ብሎ ነገር የለም ይሄ ማይሌጅ ምናምን ራሱ ቢሳሳት በቃ እስር ቤት ነው የምትገቡት ሁለተኛ ደግሞ አሁን ለምሳሌ ቼክ ኢንጂን ላይቱን ማጥፋት ይቻላል አልኳችሁ አይደል ይሄ ትራንስሚሽን አሁን ይሄ ምልክት የቼክ ኢንጂን ምልክቷ ስትመጣ እሷን ማጥፋት ትችላላችሁ ከዛ ግን አጥፍታችሁ እንደሄዳችሁ እነሱ ፕላግ ሲያደርጉት ደውስ ይነግራችኋል ኢኔሴንስ ኤረር ነው የሚላቸው ቢካዝ እንደጠፋ እዛ ላይ እንትን ያደርጋል እና ድራይቭ 50 ማይል ምናምን ድራይቭ አድርጉትና አሁን ይሏችኋል ሶ ድራይቭ እያደረኩ 50 ማይል ይበራል ማለት ነው እና እንደዛ ነው እና ኤክስፒሪየንስ ማድረግ ሁሉንም ነገር ደስ ይላል ላይክ ይሄም አለ እንዴ ይሄም እኔ በጣም ላይክ ደስ የሚለኝ ነገር እንደዚህ ማለት እንዴ ምናምን ቼክ ማድረግ ምናምን እና እንደዛ ነው አሁን ቦታውን አሳያችኋለሁ እንዴት እንደሚደረግ ምናምን ያው መስታወት ነው እኔ ውስጥ አልኖርም ግን ከርቀት እንደዚህ ይታያልና አሳያችኋለሁ ጋይስ እና ጋይስ ላይክ ኮሜንት ሼር ሰብስክራይብ እያደረጋችሁ ቱዴይ ስንተኛ ቪዲዮ እንደሆነ ባላቅም የሆነ ቪዲዮ ላይ ደርሰናል ብቻ እንትኑን ጊቫዌም እየቀረበ ነው ቀረብ እያለች ነው ተካሊላክ እዚህ ጋር ነው ካሊላክ እንዴት ነው የሚሰራው አሁን አለኩት ጽድት ያለች ነበር ስታካል እና ቱዴይ ደግሞ በጣም ወይዘሩ ማለት ቅዝቅዝ ያለ ወይዘር ይበርዳል ነው ማለት እና የነዶት ያሉት መኪና RAV4 ነው ይሄ ሞናኮ ስትሪት ነው የሚባለው ይሄ መሰለኝ ሞናኮ ስትሪት ነው ማለት ያ ስትሪት ሞናኮ ስትሪት ነው የሚባለው አሁን በቃ ሃሎዊን ምናምን ጊዜ ነውና አሁን ቤቶች ምናምን ተፋፋ እያሉ ታያቸዋላችሁ ይሄ ማሁን እንትኖች ምናምን እና ጋይስ አሁን ለምሳሌ እየነዳችሁ መኪና ምናምን ሰዎች ሞናኮና አላሜዳ ጋር እንገናኝ በቃ ምናምን ከተባላችሁ ይሄ ስትሪት ማለት ነው አያችሁ እዚህ ትራንዛክሽን ይሄ በቃ እዚህ ጋር ይሄኛው ሮድ እንትን ነው አይደል ሞናኮ የተባባል ነው ይሄኛው ሮድ ደግሞ አላሜዳ ነው እዛ ጋር ተጽፏል አላሜዳ እዚህ አካባቢ እንገናኝ ማለት ነው እና እንደዛ ሰዎች ይላሉ እና ውክብ እንዳትል
ባይዘው በጣም ከሚከብደኝ ነገር በአድሬስ ያለ አድሬስ መንዳት ነው። የሆነ ቦታ ሄዶ መመለስ ይሄ ቁጥር እያዩ እንዴ እኔ አንድ ሰው አጋጥሞኝ እንደዚህ የሚነግረኝ ቁጥሩን ያነባዋል እዛ የመንገዱን ማለት 1300 ምናምን 1300 400 አሁን እዚህ ላይ 400 ኤስ ተብሎ ተጽፏል። 400 ኤስ ምናምን ቅንስንስ ያደርግና እንደዚህ ትንሽ ጠጋ በል ምናምን እኔ I don't understand sir እንደዚህ ነገር አይገባኝም። አያችሁት እዚህ ጋር ቨርጂኒያ ይላል ከታያችሁ አሮ ነው ቨርጂኒያ 500 ኤስ ይላል። የቅድሙ 400 500 ጋር ስትመጡ ቨርጂኒያ ነው ያለው ማለት ነው። ገባችሁ? እንደዛ ነው የምትነጋገሩት። ከኖርዝ ወደ እንትን ስትሄዱ ዜሮ ምናምን ይመጣበት አላውቀውም፣ ግራ ያጋባኛል። አንድ መታጠፊያ ብናገኝ 300 እናገኛለን። ገባችሁ? ኤክስፖዚሽን ስንት ላይ ነው? አሁን ኤክስፖዚሽን ይሄው ኤክስፖዚሽን ዩት እዛ ጋር የሚታያችሁ ከሆነ አቬኑ 700 ኤስ ይላል እና በስቴንግስ ጋይስ እስቲ ፓርከር ነው አይደል? ይሄኛው ደግሞ ነው ይሄኛው ደግሞ ስንት ይላል? ይሄ ደግሞ 750 ጨመረ ከቀድሞ ሳውዝ ነው ግን የሚለው አያችሁት እዛ ጋር ከታያችሁ ጋይስ እና እንደዚህ ሆነ እላችኋለሁ። እና ደግሞ እዚህ በጣም መኪና መሸጫ ምናምን ነፍናለሁ እዚህ ጋር ያያችሁት ጎልደን ላይን ምናምን በዚህ በኩል የምታዩት የሆነ መኪና ካር እንትን አለ። እና ጋይስ ይኸው ደረስኩኝ አሁን ቦታው ጋር ትንሽ ስንት ደቂቃ ነው በቃ በዚህ ጋር መግቢያው ጋር ላሳያችሁ አዙር እንደዚህ ነው የሚመስለው። ለደር ካረገባችሁ አምሳሪ እና ጂም እየተንቀጠቀጠ ከሆነ መኪናው ነው ገጭ ሲል ነው ጋይስ እዚህ ጋር ነው የሚሸፈው። እሱ ያላሳያችሁ በዚህ ጋር ነው የምትገቡት። ቦሎ ቴስት ማለት ነው 12 ደቂቃ ተጠብቃላችሁ እና ይላል እዚህ ጋር ያያችሁ ቬሂክል ኢሚሽን ቴስት። እዚህ ጋር ድሮ ዛሬ ምንድነው ወረቀቱ አይሰራም ነበር፣ ግን እዚህ ጋር ትቆሙና ጌቱ ላይ ስትነቁ የሆነ ወረቀት ይወጣላችኋል። አያችሁት እዚህ ጋር ፑሽ ተበተ ምናምን ይላል። ዛሬ ግን ሁሌ ኦፕን ነው። መኪናው ይሄኛው 2015 ስለሆነ ቅድም በዚህ በኩል ምን ብለውኝ ነበር እዚህ ሄሮ ላይ እና አይ ቲንክ አሁን እዚህ ጋር ነው እና ይሄን ይመስላል የሽት ነው ግስ ደግሞ ዛሬ የሚዘንበው ዝናብ መኪና ይደረደራል፣ ይገባሉ። ከዛ በዛ በኩል ወጥተው ወረቀት ይሰጥሻል የፌልና የፓሱ ከዛ በዛ ነው የምታውቁት ማለት ነው። ማለፍና መውደቃችሁ እንዴስ ዘበካላችሁ አላችሁ ነው በቃ ምንም አዝናችሁ መሄድ ነው። ያው አስተካክሉና ምን የምትባሉትን ነገሮች አስተካክላችሁ ነው። እንደዛ ነው እኔ እስካሁን ያጋጠመኝ። ግን እኔ አሁን ቶሎ ደስ የሚለው ቶሎ ፊክስ ተደረገ። አሁን ከ15 ደቂቃ በፊት እዚህ ነበር ቶሎ ፊክስ ተደረገ ስለነበረች እሱ ጠቀመኝ እንጂ ከባድ ነገሮች ተባሉ። ቼክ ኢንጂን ላይት ማስተካከል ደግሞ ከተስተካከለ በኋላ የሀፍቱ ድራይቭ ላይክ መታችሁ ደግሞ ማሰራታችሁ ነው። 50 ደቂቃ ምናምን ንዱ ትባላላችሁ። 50 ማይል ንዱ ምናምን ትባላላችሁ። እሱ ነው እና ጋይስ ላይክ ኮሜንት ሼር ሰብስክራይብ እያደረጋችሁ ህይወት እንዴት እንደሆነ ላይክ የምንኖረው ህይወት እንዴት እንደሆነ እያሳያችሁ ነው። ወይዘሩንም ጭምር አሁን ወይዘሩን ስቴር አላ ሰመር ጀመርን፣ ቀስ እያልን ዊንተር ገባን። ዊንተር ጀመርን፣ ከዛ ሰመር ገባን፣ ዊንተር ጀመርን፣ ሰመር ገባን፣ አሁን ፎል፣ ከዛ እያለ እንደዛ ነው የምንመጣው። ትባችሁ እያላችሁ እዛ ውስጥ ገብቼ ምን እንደሚሉኝ ምናምን አሳያችኋለሁ። ጠብቀን ጋይስ አሁን ላይን ላይ ደረስን። ስንት ዊንዶ አለው ላሳያችሁ። የሚታያችሁ ከሆነ እዛ ጋር 1 2 3 4 5 6 ስድስተኛው ላይ ያለው እና እየጠበቅኩ ነው። አሁን ቀጣይ ነኝ። ይሄን ይመስላል። ከውስጥ ሆኜ ያሳያችኋለሁ። ስልክ ግን ቻርጅ ሊዘጋ ነው። እስኪ ያው ጋይስ እዚህ ጋር ከተያችሁ ያለች ነገር አለች። አያችሁት? እቺኛዋ ነች የጋዝ ታንኳ። አንተ ስልክ እንደዚህ ነው የሚያደርገው። This is the gas tank guys. እቺ ነው ያን ቀይር ነው ነው
transfer? 5219. Yeah. You need to get all the ones. Where is it? Sometimes when you turn it off, come out the You want me to turn it up? Alright. like night is done. That's right. Okay, come here. Can you open the gas tank for me, sir? Now weigh in the number 6. Thank you. I already came. Yeah. I need to test all of it, okay? Yeah. Thank you. ኮካ ምናምን ይጫል ግን ጋይስ በደንብ አይታይም ጋይስ ግን አሁን ወደዚህ ጋር ይመጣል ታይታላችሁ እዚህ ውስጥ ነው የሚደረገው Oh, no audio or video without experience permission መጣለች ጋይስ አሁን ወደቀ ቢካዝ ቅድም ኤቭሪቲንግ ቼክ አድርገውታል እና that's the question እንደዚህ ነው ጋይስ የሚያደርጉት በዛ ጋር ሰው ይደረደራል እዚህ ጋር የሚያደርግባለ ከዚህ ጋር የሆነ ነገር ይከፍታሉ ከዛ ጎሞ ይንደል በስፒድ ምናምን በቃ ከዛ they will figure it out I guess so እኔ አሁን በዚህ ጋር ወጥቼ ወረቀቱን ይሰጠኛል ማለት ነው it will be easy for me it will be ጋይስ ተመልሰን መተናል ያው እንትኔን ፊክስ አድርጌ ፓስ የሚለውን ወረቀትን ይዤ ወጣው ይሄው እንደዚህ ነው እያመጡ እዚህ ይደረድሩላችኋል ከዛ ፓስና ፊላችሁን በዚህ በኩል ነው የሚያደርጓችሁ ሶ እኔ አሁን ፓስ የሚለውን ወረቀት ይዤ አሁን ወጣው ሶ ይሄን ይመስላል እና ላይክ አይዳው ምንም እንትን ላይ መስል ይችላል ምናምን ግን በጣም የሚገርም ነገር ላይክ መታደረጉትን ኤቭሪቲንግ ቼክ የሚያደርጉላችሁ መኪናችሁን እንትን እነዚህ ናቸው ኢትዮጵያ ደግሞ ቦሎ የሚደረገው አይ ቲንክ በየየሩ ነው በየአንድ አመቱ እዚህ ግን አይ ቲንክ this ስንት ጊዜ እንደሚቆይ አላውቅም ምን ያህል ጊዜ እንደሚቀን እንትን ነው በቃ የሆነ አሁን ለምሳሌ ላይሰንሳችሁን እንትን ፕሌታችሁ ምናምን ማስተካከል ይሩን ምናምን ለማስተካከል ስትፈልጉ ወይ መኪና ስገዙ ምናምን የሚያስፈልግ ነገር ነው ይሄ እንደ ኢትዮጵያ ኤቭሪ ሁሌ የምታረጉት አይደለም አሁን የኔ መቼ ነበር የራሴ መኪና ዳጇ አይደደት ከዚህ በፊት ግን እንደዚህ እንትን አላለኝም ነበር ገባችሁ እና ይሄን ይመስላል ላይክ ኮሜንት ሼር ይጠቅማችኋል ብዬ ስለማስብ ነው እንደዚህ ነገሮችን እንትን እምላችሁ ይሄው ደግሞ ወይዘሩ ላሳያችሁ እርገት ጀመረ ዝናቡ ጋይስ አይታወቅም የዴንቨር ወይዘር አይታወቅም እላችሁ በቃ አሁን በቃ ዊንተር ላይክ እሱ ነው አይጥልም እንጂ ዊንተር እየገባ ነው ጋይስ በስተክል ይበርዳል ሪብ ሹራብ ሳልይዛለው ሹራብ ሳላረጋለው በደድሮ ወዳብ ይሄው ጋይስ ይሄን ይመስላል የዛሬው ቪዲዮአችን it's like emission test በአሜሪካ ሚል ይሆናል ማለት ነው ሶ እንደዚህ ነው የምናደርገው ኮሜንት ሼር ላይክ ሰብስክራይብ እያደረጋችሁ ጀማውን እናብዛው ጊቫዌውን ማትርሱ እየደረሰ ነው ማልደርስ መስሏችሁ ነው አይደለ 30 ቪዲዮ I'm coming sir በቃ 30 ቪዲዮ እየደረሰ ነውና እናንተም ሄልፕ እያደረጋችሁኝ እንደተባባለው አለበለዚያ ግን ቴንኪ ካልገባው ጊቫዌው የሚቀራል ጋይስ እና let's go today I think is 600 ገብታለሁ 7600 ነው ምናምን ይላል ነው ሶ 2400 ምናምን የቀረች ሰው አርጓት እና ፈጣጥረው እና ለጊቫዌው ማንት እንደሚል እናደርጋለን ቀላል ነው ሰብስክራይብ ላይክ ኮሜንት ማድረግ ነው ሁሉም ቪዲዮ ላይ 30 ላይ ከዛ ደግሞ እየወጣችሁ ደግሞ ኢንስታግራም ውስጥ ገብታችሁ ፎሎ ማድረግ ነው ከዛ ደግሞ ቲክታክንም ፎሎ ማድረግ ነው ከዛ the last but not the least እንትን you will do ቴሌግራም ግሩፕ አለን ያው እዛ ውስጥ እየገባችሁ የምትፈልጉትን እንስራለን ምናምን የምናወራበት ነው ሶ እኔም የምጠይቃችሁ ነገር ዛሬ ስለሚኖር ዛሬም እየገባችሁ አርጉ አይ ቲንክ 50 ሰው ጋር አለበት መሰለኝ አሁን እየጨመረ ነው ቀስቀስ እያለች እያደገች ነው በጣም ብዙ እንደርሳለን ጋይስ ገና ምን አይታችሁ እኔም አልታከተም መስራት ግን እንዳይታከተኝ ላይክ እየሰራው እኮ እንደዚህ በስራዬ ማለት እንደዚህ እየሰራውላችሁ ቪዲዮ ምናምን እንዳለ እናንተም ተጣርጉልኝ በጣም ነው